ወጣት መሪ መሆን ምን ማለት ነው? እስኪ እናስበው። በዙሪያችን ካሉት አብዛኞቹ ሰዎች በዕድሜ ሲበልጡን፣ እኛ ግን የመሪነት ቦታ ላይ ስንሆን ማለት ነው። ቀላል አይደለም አይደል? በጣም ፈታኝ ሊሆን ይችላል። ዛሬ ግን የምንዳስሰው አንድ ጥንታዊ ጽሑፍ አለ እና ይህ ጽሑፍ የሚነግረን ነገር ቢኖር ዕድሜ የመሪነት ዋናው መለኪያ እንዳልሆነ ነው። እንዲያውም ዘመናትን ተሻግሮ ዛሬም ቢሆን ሊሰራ የሚችል በጣም ጠንካራ የሆነ መመሪያ ይሰጠናል። እናም ወዲያውኑ ወደ አንድ ትልቅ ጥያቄ ነው የሚያስገባን። የአንድ መሪ እውነተኛ መለኪያ ምንድን ነው? ብዙ ጊዜ አእምሯችን ቀጥታ የሚሄደው ወደ ዕድሜ፣ ወደ ልምድ፣ ወደ ተሰበሰበው ዕውቀት ሊሆን ይችላል። ግን ይሄ ጥንታዊ ጥበብ የሚነግረን ነገር እውነተኛው መለኪያ ከእነዚህ ነገሮች ፈጽሞ የተለየ ሊሆን እንደሚችል ነው። እንግዲህ የመሪነት ጉዟችን የሚጀምረው ከመጀመሪያው ምዕራፍ ነው። ይሄም ምንድን ነው? የመሪነት ጥሪን መቀበል እና ይህ ጥሪ ደግሞ እንደ ምርጫ ያቀረበ ነገር ሳይሆን በቀጥታ እና ያለምንም ማመንታት የሚሰጥ ግልጽ ትዕዛዝ ነው። ይህን እዘዝና አስተምር። በቃ ሁለት ቃላት፣ ግን በውስጣቸው ያለውን ኃይል እስኪ እንመልከት። ዝም ብሎ ምክር አይደለም፣ ትዕዛዝ ነው። ለወጣቱ መሪ የተሰጠውም ስልጣንና በቃ በራስ መተማመን እንዲኖረው የሚያደርግ ነው። ለሚመጣው ነገር ሁሉ እንደ ጠንካራ መሰረት ሆኖ የሚያገለግል ትዕዛዝ ነው። ትዕዛዙ ተሰጥቷል። ታዲያ አንድ ወጣት መሪ በወጣትነቱ ብቻ ምክንያት ሰዎች ሲንቁት ወይም ጥያቄ ሲያነሱበት ያንን ነገር እንዴት ነው መቋቋም ይችለው? የሚገርመው ነገር መልሱ በክርክር ወይም ብዙ በማውራት አይደለም። መልሱ በሕያው ምሳሌነት ነው። እናም የአርያነት የመጀመሪያው ምሰሶ የሚሆነው ንግግራችን ነው። አንድ መሪ የሚናገራቸው ቃላት ምን ያህል ክብደት አላቸው? ይህ መመሪያ እንደሚለው ቃላቶቻችን ሁልጊዜ ገንቢ መሆን አለባቸው። ሌሎችን የሚያንጹ፣ የሚያበረታቱ፣ ከማፍረስ ይልቅ የሚገነቡ አይነት ቃላት ማለት ነው። ከምንናገረው ቃል ቀጥሎ ደግሞ የምንኖረው ኑሮ ይመጣል። እዚህ ላይ ዋናው ቁልፍ ቃል ወጥነት ነው። የአንድ መሪ የዕለት ተዕለት ጠባይ እና በሰዎች ፊት ያለው ማንነት አንድ አይነት መሆን አለበት። ቃሉና ድርጊቱ ሲገጥም እውነተኛ መሪነት እዛ ጋ ነው የሚታየው። ሶስተኛውና በጣም ወሳኙ የአርአያነት መሰሎ ደግሞ ፍቅር ነው። ይህ ማለት የአንድ መሪ ድርጊቶችና ከሰዎች ጋር ያለው ግንኙነት በሙሉ ከራስ ወዳድነት የጸዳ መሆን አለበት። ለሌሎች ከልብ ከሚመነጭ እንክብካቤ የመነጭ ሲሆን ነው ትርጉም የሚኖረው። አራተኛው ምሰሶ እምነት ነው። መሪው ራሱ በሚመራበት ዓላማ ላይ የማይናወጥ እምነት ሲኖረው ያ የጸና አቋም በተከታዮቹ ልብ ውስጥ ይተላለፋል። የእርሱ እምነት ለሌሎች የመነሳሳት ብርሃን ይሆናል ማለት ነው። ይህን የአርአያነት ክፍል ለምንዘጋው ደግሞ በንጽህና ነው። ይህ የሚያተኩረው በመሪው ልብ ንጽህና እና በዓላማው ቅንነት ላይ ነው። ምንም አይነት ድብቅ አጀንዳ የሌለው ግልጽና ንጹሕ የሆነ ማንነት ማለት ነው። ጥሩ። አሁን እንግዲህ አርአያ ከመሆን አልፈን ያንን መሪነት በዘላቂነት ለማስቀጠል ወደሚያስፈልጉት ዕለታዊ ልምምዶችና ተግባራት እንሸጋገራለን። እዚህ ጋር በጣም የሚያስገርም ሂደት ነው የምናየው። ልክ እንደ ዑደት ነው። 3 ነገሮች። አንደኛ ለማንበብ ወይም ለመማር ትኩረት መስጠት። ሁለተኛ ሰዎችን ለመምከር ወይም ለማበረታታት ትኩረት መስጠት። ሶስተኛ ለማስተማር ትኩረት መስጠት። ታያላችሁ አይደል? መጀመሪያ ተማሪ መሆን፣ ከዛ የተማሩትን ለሌሎች ማካፈል፣ በመጨረሻም አስተማሪ መሆን። ይሄ ሂደት ነው አንድን መሪ ከደቀ መዝሙርነት ወደ መምህርነት የሚያሸጋግረው። በጣም የተሳሰሩ ነገሮች ናቸው። አንዱን ከአንዱ መንጠል አይቻልም። ታዲያ የእነዚህ ሁሉ የግል ልምምዶች የመጨረሻ ግብ ምንድን ነው? ዝም ብሎ በድብቅ የሚደረግ ነገር ነው አይደለም። ዋናው ዓላማው በሰው ሁሉ ፊት በግልጽ የሚታይ የማያጠራጥር እድገት ማሳየት ነው። ይህ እድገት የመሪነቱን ትክክለኛነት የሚያረጋግጥ ሕያው ማስረጃ ይሆናል ማለት ነው። አሁን የዚህን የመሪነት መመሪያ ትረካ ወደ መጨረሻው እና እጅግ ወሳኙ ነጥብ እናደርሳለን። እዚህ ላይ የምናየው ኃላፊነት የሕይወት እና የሞት ያህል ክብደት ያለው መሆኑን ነው።
እዚህ ጋር እስኪ ቆም ብለን እንመልከት። ሁለት የማይነጣጠሉ ኃላፊነቶች ቀርበዋል። አንደኛው ለግል ሕይወታችንና ማንነታችን መጠንቀቅ፣ ሁለተኛው ደግሞ ለምናስተምረው ትምህርት መጠንቀቅ። ይሄ ጥንታዊ ጥበብ እንደሚነግረን አንዱ ያለ ሌላኛው ፈጽሞ ዋጋ የለውም። እናም የመጨረሻው ውጤቱስ? ይህንን አረፍተ ነገር በልዩ ትኩረት እናዳምጥ። ይህን ብታደርግ ራስህንም የሚሰሙህንም ታድናለህና። ዋው! የመሪው ቁርጠኝነትና ጥንቃቄ ምን ያህል ትልቅ ተጽዕኖ እንዳለው የሚያሳይ እጅግ በጣም ከባድ ቃል ነው። እንግዲህ ይህን ሁሉ ነገር አይተናል። ጉዞ በሙሉ እዚህ ጋር ነው የሚጠቀለለው። እናም አንድ ጥያቄ ይዞልን ነው የሚሄደው። ለራሳችን ሕይወትና ማንነት መጠንቀቅ፣ እንዲሁም ለምናስተምረው ነገር ለትምህርቱ መጠንቀቅ። እነዚህ ሁለት ግዙፍ ኃላፊነቶች አሉ። ጥያቄው ይሄ ነው፣ ከእነዚህ ከሁለቱ አሁን በዚህ ሰዓት የእያንዳንዳችንን ትኩረት በይበልጥ የሚሻው የትኛው ነው? እስኪ ይህን እያሰብን እንሰናበበት።